ኳስ ጨዋታ አሉት እንዳትጨብሽ። አራንሳውን አምጡት። አሜሪካ እጅሽን ከላያችን ላይ አንሺ። አዎ ታንሳ። አለበለዚያ ባናነሳስ አስጨርሽና እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እኮ እንዴ። እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። አስቀየስክ። ከዛ በኋላ አንቺ ካልደከመሽ እግርሽንስ ብጭኝ። ልብስ መቀየር ማይቻልበት አለ። አይሺ ብያ እንዴ ሰው በሰላም ልብስ መቀየር ማይችልበት ሀገር እቺ አሜሪካ ግን አላበዛችሁም እንዴ? እኔ አይደለሁም ቴዲ ነው ያለው። የኔ ውድ እንዴት ልታገባኝ ወሰንክ? ግን ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም። ከዘመኑ ሴት የሚጠበቅ አይደል? አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። ኧረ ሳክስ። ገንዘብም የለኝም። ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው። እሺ እኮ የማን አባህ ጎፈሬ ልታበቅር። ልክ ነህ። ድንግልም አይደለሁም። ይሁን፣ ከኑሮ በላይ የሚያታግለኝ ነገር ለጊዜው አለ። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ። ምን አይነት ሰው ነህ? አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አሉት እንዳትጨብሽ። አራንሳውን አምጡት። ደፋር ታገስኩሽ። ኧረ ሰየፋት እንዴ! እቺማ ሲያንሳት ነው። ነፍሷን ሰባተኛ ሰማይ መላክ ነው። ይኸውልሽ እናቱ እኔን አለመውደድ ትችያለሽ፣ ችግር የለውም። ኳስ አለመውደድ ግን አትችይም። እስኪ እንደኔ ኳስ የምትወዱ የምን ክለብ ደጋፊ ናችሁ? እኔ ያው በሽንፈት ጀምሮ በዋንጫ የሚጨርሰው የኃያሉ የዩናይትድ ደጋፊ ነኝ። እስኪ እናንተ የራሳችሁን ንገሩኝ።